ግራፊክ ዲዛይን አርት ብቻ አይደለም፣ ሐሳባችን በብቃት የማስተላለፍ ችሎታም ነው። ሰላም ዲዛይነርስ፣ ዛሬ የግራፊክ ዲዛይነር ችሎታችሁንና ክሬቲቪቲያችሁን የሚጨምርላችሁን ሮድማፕ ይዤላችሁ መጥቻለሁ። ኢሚዲየትሊ ስለ ግራፊክ ዲዛይን ምንም አይዲያ ኖሃውም የሌላችሁ ሰዎች ይህንን ቪዲዮ አይታችሁ ግራፊክ ዲዛይንን በትክክል ለመጀመር በደንብ ይጠቅማቸዋል። በቪዲዮ መጨረሻም ከሌሎች ዲዛይነሮች እናንተ አንድ ስቴፕ የተሻለ እንድትሆኑ የሚያደርግላችሁን ሁለት ጊቫዌዎችን ይዤላችሁ መጥቻለሁ። ቪዲዮን እስከ መጨረሻው ድረስ መከታተል እንዳትረሱ። ለሁለት ሰዎች እኔ ራሴ እየተቆጣጠርኳቸው አሪፍ ፕሮጀክቶችን እየሰጠኋቸው የግራፊክ ዲዛይን ጆርኒያቸውን ሀብዬ ያስጀምራችኋለሁ። ሌላ ጊቫዌ ደግሞ መጨረሻ ላይ የምነግራችሁ ይሆናል። በጣም ተወዱታላችሁ። እስከ መጨረሻው ድረስ ይዩት። ወደ መጀመሪያው ኮንሰፕት ስንመጣ አንደርስታንድ ዘ ቤዚክ። ልክ ግራፊክ ዲዛይን ጆርኒያችንን ስንጀምር መጀመሪያ ፕሮጀክት ፎቶሾፕ ምኑንም ከመጀመራችን በፊት የግራፊክ ዲዛይነር ቤዚክ የሚባለውን ቲዎሪዎችን አንደርስታንድ ማድረግ ያስፈልጋል። ይህንን አንደርስታንድ ካረጋችሁ በኋላ ወደ ቱሎቹ ወደ ሶፍትዌሮቹ ስትመጡ ኢሚዲየትሊ አይቸግራችሁም። በአጭር ጊዜ አሪፍ ዲዛይኖችን ዲዛይን ለማድረግ ፕሮባቢሊቲያችሁ በጣም ከፍ ይላል ማለት ነው። ለምሳሌ የከለር ቲዎሪ፣ ቶፖግራፊ፣ ኮምፖዚሽን፣ ግሪድ እነዚህም በትክክል ቲዎሪያችሁን ካወቃችሁ በእውነት እመኑኝ ልክ ሀብላችሁ የግራፊክ ዲዛይን ጆርኒያችሁን ስትጀምሩ ኢሚዲየትሊ ነገሮቹ በጣም ቀላል ይሆንላችኋል። ሶ በመጀመሪያ ማድረግ ያለባችሁ ቤዚኩን አንደርስታንድ ማድረግ ይኖርባችኋል ማለት ነው። ሁሉም ነገር በቲዎሪ ደረጃ ትጀምሩታላችሁ። ዘሎ ወደ ፕሮጀክት መሄድ አያዋጣም። መች ፕሮጀክት መጀመር እንዳለባችሁ ያው በዚህ ቪዲዮ በደንብ ነግራችኋለሁ። ሁለተኛ ኮንሰፕታችን ደግሞ ለርን ዘ ቱልስ ነው። ቀደም ቤዚኩን አይተን ከጨረስን በኋላ አሁን ወደ ሶፍትዌራችን እንመለሳለን። እንደ አዶቤ ፎቶሾፕ፣ ኢሉስትሬተር፣ ካንቫ ከነዚህ ሶፍትዌሮች ጋራ በመጀመሪያ ደረጃ ፋሚሊየር መሆን አለባችሁ። ስለ ሶፍትዌሩ በትክክል ማወቅ አለባችሁ። ፕሮጀክት ምንም ከመስራታችሁ በፊት የምትሰሩትን ሶፍትዌር ጠንቀቃችሁ ማወቅ ይኖርባችኋል ማለት ነው። የእነዚህን ሶፍትዌሮች ሙሉ አቅም ለመረዳት እነ ሾርት ከቶች፣ ፕላጊኖች፣ የተለያዩ ቱሎችን በደንብ ትረዱታላችሁ ማለት ነው። ከዛም በኋላ ወደ ቀጣዩ ስቴፕ እንሄዳለን ማለት ነው። ሶስተኛው ስቴፕ የሚሆነው ፕራክቲስ። ዲዛይን እንደ ጡንቻ ነው። ብዙ በተለማመድክ መጠን የበለጠ ጠንካራ ትሆናለህ። ለዚህ ነው ፕራክቲስ የሚባለው። እናንተ ቤዚኩን ከተረዳችሁት ከሶፍትዌሮቹ ጋር ፋሚሊየር ከሆናችሁ ቀጣይ የሚሆናችሁ ሞር ፕራክቲስ ማድረግ ነው። የተለያዩ ዲዛይኖችን መውሰድ፣ ለምሳሌ በተለያዩ ድርጅቶች በተለያዩ ካምፓኒዎች የተሰሩትን ዲዛይኖች ራሱን ደግሞ ለመስራት እንደ አዲስ ክሬቲቪቲያችሁ አሁን ጀማሪ ግራፊክ ዲዛይነር ስትሆኑ ክሬቲቪቲያችሁ የመጨመር ፕሮባቢሊቲ በጣም ያነሰ ነው። ክሬቲቪቲያችሁ በሂደት ነው እየተገነባ የሚመጣው እና በመጀመሪያ ግን በሌሎች የተሰሩትን ዲዛይኖች ሼፑን ምኑን አስመስሎ ለማምጣት ፎንቶችን ብቻ ብዙ ነገር በማድረግ ሞር ፕራክቲስ ማድረግ ይኖርባቸዋል። ዛሬ ተነስታችሁ የኢትዮ ቴሌኮምን ባነር ሪክሬት ማድረግ አለብኝ። በዚህ ሂደት ውስጥ እናንተ በጣም ፕራክቲስ ታደርጋላችሁ። ፕራክቲስ ባረጋችሁ ቁጥሮች ሚስ የምታደርጓችሁ ቱሎች አሉ። ለምሳሌ የተለያዩ የፎቶሾፕ ቱሎችን ሚስ ካደርጋችሁ በኋላ ሃው ቱ ብላችሁ ያንን ቱል ደግሞ ዩቲዩብ ላይ ሰርች ታደርጉታላችሁ። በዚህ ሂደት ውስጥ እናንተ በጣም አድቫንስድ እየሆናችሁ ትሄዳላችሁ። የእናንተ ፕሮጀክቶች ወደ መስራት ስትመጡ ኢሚዲየትሊ ምንም አይከብዳችሁም። በጣም ክሬቲቭ ትሆናላችሁ። ከዚህ በፊት ትላልቅ ዲዛይኖችን ሪዲዛይን በማድረግ ስትለማመዱ ስለነበረ ነገሮች ሁሉ ቀላል ይሆንላችኋል። ሶስተኛ ፕሪንሲፕል የሚሆነው ፕራክቲስ ነው። በደንብ ፕራክቲስ ማድረግ ይኖርባቸዋል። አራተኛው ሲክ ፊድባክ ኤንድ ቢልድ ፖርትፎሊዮ። እንግዲህ ቅድም ፕራክቲስ ካረጋችሁ እንደዛ ክሬቲቪቲያችሁን ከጨመራችሁ በኋላ ፊድባክ የሚባለው ነገር ያስፈልጋል። ከፊድባክም በላይ ደግሞ ፖርትፎሊዮ የሚባል ነገር ደግሞ ያስፈልጋቸዋል። አሁን እነሱን በደንብ ተንትኜ እነግራችኋለሁ። በደንብ አዳምጡኝ። አንድን ዲዛይን ሪክሬት ካረጋችሁ በኋላ ለዛ ዲዛይን ደግሞ ፊድባክ ያስፈልጋቸዋል። እኔ በግሌ በጣም ለብዙ ልጆች የተለያዩ ፊድባኮችን እሰጣለሁ። የተለያዩ ፕሮጀክት ሲሰሩ በውስጥ መስመር ይልኩልኛል። እንዲያርጉ በዚህ መንገድ መጠቀም አሪፍ ነው፣ እችን ብታስተካክል የሚባሉት ፊድባኮች ኢሚዲየትሊ በጣም አሪፍ ነው። ለእናንተ ሞራል ይሆንላችኋል። አካባቢያቸው ያለውን ሰው ሊሆን ይችላል። ዛሬ ኮችን ሪክሬት አርኳት እስቲ ሹፋት። አንዳንድ የሚቀልድ ጀለስ ይኖራል። ግን በእናንተ ጆርኒ ውስጥ ያለ ጓደኛ ጋር ነው መሆን ያለባችሁ የሚባል ነገር አለ። እሱን ኮንሰፕት በመጠቀም ብቻ የተለያዩ ዲዛይኖችን ስትሰሩ ለዛ ዲዛይን ፊድባክ እንዲሰጥ ያው ክፍት ማድረግ አለባቸው ማለት ነው። ፊድባክ ኢሚዲየትሊ ነው የምላችሁ በጣም አስፈላጊ ነው። እኔ በፊት ልክ ጀማሪ እያለሁ በተለይ በሎጎ ዲዛይን ውስጥ
በጣም የጠቀመኝ ነገር ፊድባክ ነው። የተለያዩ ሎጎዎችን እየሰሩ ከኔ የተሻሉ ፕሮፌሽናል የሚባሉ የሎጎ ዲዛይነሮች ጋር እቺ ዛሬ እስቲ እቺ ሎጎ ክሬት አድርጌያለሁና ምን ትላለህ እስቲ ፊድባክ ስጠኝ። እነዛን ሎጎ እኮ ክሬት ሳደርግ ወይ ከድርጅት ጋር ዲል ፈጽሜ ምናምን ነገር አይደለም። አእምሮ ውስጥ የሆነ ካምፓኒ ያስባለሁ። ለምሳሌ ሮዛ የሚባል ልብስ የሚሸጡ ወይ ብራንዲንግ ላይ ያለው ሰው እስቲ ለነሱ ዛሬ ሎጎ እሰራለሁ ብዬ እነሳና ከዛ ለነሱ ሎጎ እሰራለሁ። ከዛ በኋላ እሱን የሰራሁት ሮዛ የሚባል ካምፓኒ ያለ ለነሱ ሎጎ ሰርቻለሁና እስቲ ሎጎ ሬት አድርግልኝ ምናምን ትሉታላችሁ። ከእናንተ የተሻለ ግራፊክ ዲዛይነር ሲሆን ለነሱ ተሰጥቷላችሁ። ከነሱ የምታገኙት ፊድባክ ግን ኢሚዲየትሊ በጣም አሪፍ ነው። ከምታገኟቸው 80% በላይ ግራፊክ ዲዛይነሮች ፊድባክ ለመስጠት ወደ ኋላ አይሉም እና የተለያዩ ዲዛይነሮችን ፊድባክ እየጠየቃችሁ መሄድ አለባችሁ። የምጠይቀው ሰው የለም ካላችሁም ለኔም በውስጥ መስመር ቴሌግራሜ ዌብሳይቴ ላይ ስላለ በዛ መልኩ ልትልኩልኝ ትችላላችሁ። እኔ በደንብ አዋራችኋለሁ፣ በደንብ ፊድባክ ሰጣችኋለሁ፣ በደንብ ደግሞ ጋይድ አደርጋችኋለሁ። ሌላኛው ደግሞ ከፊድባክ ጋር የተያያዘ ሶሻል ሚዲያ መጠቀም። እያንዳንዱ የምትሰሩትን ፕሮጀክት ያለምንም ሳታፍሩበት ማለት ነው ኢንስታግራም ላይ ቲክቶክ ላይ በደንብ ፖስት ማድረግ አለባችሁ። የኔ ትልቁ ደካማ ጎን ብዬ የማስበው ይሄንን ነው። ኢሚዲየትሊ አብዛኛውን ዲዛይኖችን ፖስት አላደርጋቸውም። በቅርቡ ዌብሳይቴን ቢልድ አድርጌያለሁ። የተወሰኑ ስራዎችን ዌብሳይቴ ላይ ነው የማስቀምጠው እና ስለ ዌብሳይቴ ደግሞ የሆነ ቀን በደንብ በሰፊው እነግራችኋለሁ። የተለያዩ ብዙ ፊቸሮች ስላሉት እናንተ የምትጠቀሙበትን መንገድ ይዤላችሁ መጥቻለሁ። እሱኛውን ጆርኒም ከእናንተ ጋር አካፈላለሁ ማለት ነው እና የምትሰሩትን እያንዳንዱን ዲዛይን ሶሻል ሚዲያ ላይ ፖስት ማድረግ፣ በተለይ ኢንስታግራም ላይ ፖስት ማድረግ በጣም አስፈላጊ ነው። ይህንን ነገር ብታደርጉ ከሌሎች ግራፊክ ዲዛይነሮች አንድ ስቴፕ የተሻለ ትሆናላችሁ ማለት ነው። ሌላው በዚህ ርዕስ ውስጥ ያነሳውላችሁ ቢልዲንግ ፖርትፎሊዮ የሚባለው ነው። እኔ ከማንም ካምፓኒ ጋር እስከዛሬ ስራ ሰርቼ አላውቅም። ሶ ሃው ቱ ቢልድ ማይ ፖርትፎሊዮ እንደዚህ የሚባል ነገር የለም። ለምሳሌ ፒንትረስት ላይ ትገቡና የተለያዩ አይዲያዎችን እየወሰዳችሁ የራሳችሁን ካምፓኒ እየፈጠራችሁ የተለያየ ነገር እያደረጋችሁ የራሳችሁን ፖርትፎሊዮ ቢልድ ማድረግ ትችላላችሁ። በዚህ መንገድ ፖርትፎሊዮአችሁን ቢልድ ማድረግ ትችላላችሁ። ፖርትፎሊዮ በብዙ መንገድ ቢልድ ሊደረግ ይችላል። በዌብሳይት ቢልድ ሊደረግ ይችላል፣ በፒዲኤፍ ቢልድ ሊደረግ ይችላል፣ በሶሻል ሚዲያ ፖርትፎሊዮ ቢልድ ሊደረግ ይችላል። እናንተ የተሻለ የምትሉትን ስቲል ስራ ካልጀመራችሁ የዌብሳይቱ ይቆያችሁ እና በፒዲኤፍ ፖርትፎሊዮአችሁን ቢልድ ማድረግ ይኖርባችኋል። የፒዲኤፍ ፖርትፎሊዮ ከፈለጋችሁ ደግሞ ዌብሳይቴ ላይ አስቀምጥላችኋለሁ። የዌብሳይቴ ሊንክ ዲስክሪፕሽን ላይ አስቀምጥላችኋለሁ። ዌብሳይቴ ላይ ገብታችሁ ሰርቪስ የሚባል ፔጅ አለ። እዛ ሰርቪስ ላይ ፖርትፎሊዮ አስቀምጥላችኋለሁ። ይሄን ፖርትፎሊዮ በ15 ብር ነው የምታገኙት። ለምንድን ነው 15 ብር ያደረኩት? የነፃ ነገር አንዳንዴ ሌዚ እንድታደርጉ ያደርጋቸዋል። እኔም በነፃ መስጠት ስላልፈለኩኝ ነው። 15 ብር ማንንም አይጎዳም። በፈለጋችሁ በሲቢም በቴሌብርም ከፍላችሁ መውሰድ ትችላላችሁ። ኦሬዲ ዌብሳይቴ ላይ እዛው ላይ ነው የምትከፍሉት። አካውንቲም እዛ ላይ ነው ያለው። ኢሚዲየትሊ ከከፈላችሁ በኋላ ደረሰኛችሁንም እዛ ላይ ነው አፕሮቭ የምታደርጉት። 15 ብር ለእኔ ምንም ነው የማይጠቅመኝ። ቼክም አላረገውም፣ ገባም አልገባም እንትን አይሰጠኝም። በነፃ ከመስጠት ይልቅ ግን እንደዚህ ግን የተወሰነ ብር ከፍላችሁ ስትወስዱ ለእናንተ ሳቲስፊኬሽን ነው የሚባለው የውስጥ ደስታን ይሰጣችኋል። ከነፃ ነገር ይልቅ እንደዚህ አይነት ነገሮች ይጠቅማችኋል። ያው ጊቫዌ እንደተጠበቀ ነው። ብዙ ሰርቪሶችን በዌብሳይቴ ላይ ከዚህ በኋላ ሪሊዝ አደርግላችኋለሁ። እንደዚህ በ10 ብር በ5 ብር ምናምን ትገዙታላችሁ ማለት ነው። አምስተኛው ስቴይ ኢንስፓየርድ ኤንድ አፕዴት። ራሳችሁን በየጊዜው አፕዴት ማድረግ አለባችሁ። ራሳችሁን በደንብ ኢንስፓየር ማድረግ አለባችሁ በግራፊክ ዲዛይን ዓለም ውስጥ ማለት ነው። ከሌሎች ዘርፎች በተለየ የግራፊክ ዲዛይን ዓለም በየቀኑ በሚባል ደረጃ አፕዴቶች ይኖራሉ። የተለያዩ ትሬንድ የሆኑ ዲዛይኖች ይመጣሉ። ክላይንቶች እነዛን ትሬንድ የሆኑ ዲዛይኖች ይፈልጋሉ። እናንተ ደግሞ ከዛ ነገር ጋር ራሳችሁን አፕዴት ማድረግ ስላለባችሁ የተለያዩ የሶሻል ሚዲያ ፕላትፎርሞችን በመጠቀም ራሳችሁን አፕዴት ማድረግ ትችላላችሁ። እንደነ ፒንትረስት፣ በተለይ ለግራፊክ ዲዛይነር እንደ ፒንትረስት አገልጋይ የሆነ ሶፍትዌር የለም። የተለያዩ ሶሻል ሚዲያ ፕላትፎርሞችን እያያችሁ ራሳችሁን በደንብ አፕዴት ማድረግ ይኖርባችኋል። ግራፊክ ዲዛይን ጉዞ ነው፣ ትጋት፣ ፈጠራ። በእነዚህ ሮድማፖች በአማካኝነት ያለ ማቋረጥ ብትሰራ እመነኝ በደንብ ታመሰግነኛለህ። ዛሬ ያወራናቸው ቶፒኮች በትክክል እንደጠቀማችሁ ተስፋ አድርጋለሁ። አሁን ወደ ጊቫዌው ስነስርዓት እንሄዳለን ማለት ነው። ጊቫዌው የሚሆነው ዲዛይን ሪሶርስ ፓክ ነው። የሪሶርስ ፓክ ከ5000 በላይ ፒኤንጂ ፋይሎች አጠቃላይ ከ10000 በላይ የሆኑ አሴቶችን የያዘ ናቸው። 3ዲ አኒሜሽኖችን፣ የተለያዩ ባክግራውንዶችን፣ 3ዲ ኦብጀክቶችን፣ ፒኤንጂ ቱሎችን በየአንዳንዱ ካታጎራይዝድ ነው የተቀመጠ
በጣም ለግራፊክ ዲዛይን የጀርባ አጥንት ስፓይናል ኮርድ የሚባል አሴት ነው። እሱን አሴት ነው ዛሬ እንደ ጊቫዌ ፕሮቫይድ ማድረግላችሁ። ሁሉም ሰው ማግኘት ይችላል። ይህን ነገር እንዳልኳችሁ ዌብሳይት ላይ አስቀምጬላችኋለሁ። ሰርቪስ የሚል ውስጥ ከገባችሁ በኋላ ዲዛይን ሪሶርስ ፓክ የሚል አለ። እሱ ላይ ገብታችሁ ባይ ማለት ትችላላችሁ። ከዛ ሊንኩን ዌብሳይቱ ራሱ ይልክላችኋል። ያው የጊቫዌ ፍሪ ነው። 1 ብር ነው የምትከፍሉት። ዜሮ ማድረግ ስለማይቻል ሲስተሙ ቢውልድ ሲደረግ ግዴታ ብር ማስከፈል ስላለበት 1 ብር አድርጌላችኋለሁ። ጀስት ፍሪ ነው። በፈለጋችሁት በቴሌ ብርም 1 ብር ከፍላችሁ ያንን የዲዛይን ፓክ ዳውንሎድ ማድረግ ትችላላችሁ። የራሳችሁን አካውንት ከፍላችሁ ሁሌም የራሳችሁ ዳሽቦርድ ላይ ይቀመጣል። ኢሚዲየትሊ ስልካችሁ ቢጠፋ የሆነ ነገር ቢሆን በኢሜይላችሁና ፓስወርዳችሁ ከፍታችሁ ያንን ዲዛይን ሁሌ ኤቭሪ ታይም ማግኘት ትችላላችሁ። በፈለጋችሁ ሰዓት ከፍታችሁ ዳውንሎድ ማድረግ ትችላላችሁ። ጀስት ኢስ ፍሪ ነው። 2 ጊቫዌ ነው ያለን ብያችሁ ነበር። ሁለተኛው ጊቫዌ ደግሞ 2 ሰዎች እኔው ራሴ እየተቆጣጠርኳቸው የግራፊክስ ጆርኒያቸውን ሀብ ያስጀምራቸዋለሁ። ሶፍትዌር ከማውረድ ቤዚክ ከሚባሉ እስከ አድቫንስ የሚባሉ ድረስ ወስዳቸዋለሁ። የተለያዩ ፕሮጀክቶችን እሰጣቸዋለሁ። በራሴ ሮድማፕ እኔ በመጣውበት ሮድማፕ እነሱን ከዜሮ ወይ ደግሞ ቢግነርም ከሆኑ እስከ አድቫንስ የሚያደርሳቸውን ኮርስ ባይባልም እንደ ምክር እየሰጧቸው በዚህ መንገድ መሄድ አለባቸው፣ ሶፍትዌሮችን በዚህ መንገድ ነው መጠቀም ያለባቸው የሚባሉትን ፕሪሚየም የሆኑ ምክሮችን እየሰጠው የግራፊክስ ጆርኒያቸውን ሀብ ያስጀምራቸዋለሁ። ይህም የሆነው በነፃ ነው። 2 ሰዎች ብቻ ነው ይህን እድል የምሰጠው። ይህን ቪዲዮ እስከዚህ ድረስ ላሉ ማለት ነው። ዌብሳይት ላይ ገብታችሁ ጊቫዌ የሚል አለ። እሱን ጊቫዌ የሚለውን ገብታችሁ ኢሜይል እና ፓስወርድ በመጠቀም ሰብስክራይብ ታደርጋላችሁ። ከዛ ውስጥ እኔ ይሆናል ብዬ የመረጥኩትን ሰው 2 ሰዎችን መርጬ የግራፊክስ ጆርኒያቸውን ሀብ ያስጀምራቸዋለሁ ማለት ነው። ያ ጋይሶች እንግዲህ የዛሬ ቆይታችን ይህን ይመስል ነበር። እንደተማራችሁበት የሆነ አይዲያ እንደወሰዳችሁበት ተስፋ አደርጋለሁ። በቀጣይ የተሻለ ቪዲዮ ደግሞ እስከምንገናኝ እወዳችኋለሁ። ከዚህ በኋላ የተሻለ ቪዲዮዎችን በየጊዜው ለመልቀቅ እሞክራለሁ። እናንተ ደግሞ ላይክ በማድረግ እንዳትረሱ። የግራፊክስ ጆርኒያችንን እንግዲህ ሀብልን ጀምረናል። ዊ አር ግራፊክ ዲዛይነር